ሰው እንዴት ለወንድ ብሎ ራሱን ያጠፋል? ግን በዚህ ልክ እንዴ! እኔ ማለት ነው እንደው ሴቶች በጣም ትገርሙኛላችሁ። እንዴት ሰው አንድ ለተራ ወንድ ራሱን መስዋዕት ያደርጋል? እንዴት እናትሽ ብትሞት እናትሽ የሆነ አደጋ ላይ ብትሆን ራስሽን ታጠፊያለሽ? አንድ ለተራ ወንድ ዱርዬ ብርሽን ፈልጎና ማንነትሽን ላይ ሊጫወት ፈልጎ የመጣ ሰው እንኳንም ከህይወቴ ያወጣ ጌታ ሆይ ለበጎ ነው የተሻለ ነገር ልሰጠኝ ነው ብለሽ እግዚአብሔር ማመስገን ስኖርባችሁ እንዴት አንድ ሰው እኔን ጥሎ ሄደ ሌላ ሰው ሴት አፈቀረ ብለሽ ራሳችሁን ታጥፋላችሁ? እናንተ ከስህተታችሁ አትማሩ እንዴ? ምን አይነት ሴት ብትሆና ነው? ገብርኤልን ትገርሙኛላችሁ። እግዚአብሔር ነፍስሽን በጻድቅ ገነት ያኖርልሽ። አንዴ ሞተሻል፣ ግን ገና እንደዚህ አይነት ነገር ማድረግ የምትፈልጉ ሰዎች ራሱ ለምን ጥርግ አይልም? ለምን ጉድጓድ አይገባ? ወደዛ ጉድጓድ ለምን አይገባም? የማይታይበት ጉድጓድ ለምን አይገባም? እዛ ውስጥ እንዴት ለተራ ወንድ ብሎ ሰው ራሱን ያጠፋል? ምን አስባችሁ ነው? ለራሳችሁ መኖር አትፈልጉም? ለቤተሰብ መኖር አትፈልጉም እንዴ? ለእናትሽ መኖር አትፈልጊም? ነገ እኮ ገና ሌላ ህይወት እኮ ይጠብቅሻል። ገና ሴት እኮ ነሽ አንቺ። ብዙ ነገር ይጠብቃችኋል እኮ። አንዱ ከሄደ አንዱ ይመጣል። ሀቢብቲ ዋና አንቺ ጤንነትሽ ብቻ እንዴ። አላማሽ ላይ ብቻ ትኩረት አድርጊ። አንቺ ምንድነው አላማሽ? ይመጣል እሱ። ለተሻለ ነገር አስቦላችሁ ነው ደግሞ አንድ ወንድ ጥሎሽ ሄድ ይሄዳ። ታዲያ ሌላ ወንድ የለም ከሱ ውጪ? ሌላ ወንድ አልተወለደም? ባለጌ ቆሻሻ ስለሆነ ነው፣ የሰው ህሊና ስለሌለው ነው ከህይወትሽ ውስጥ ያወጣው እንጂ በደህና አይደለም። እንደዚህ ማለት ሲገባችሁ እናንተ ራሳችሁ መዳን ቤት ትሰቅላላችሁ። አሁንም ራሳችሁ ስቀሉ፣ እንቀብራችኋለን። እኛ እየመጣን ሰልስትም ቢሆን ስቀሉ። ራሳችን ሬሳን ልልካለን እዚህ ቁጭ ብለን እና አሁን ማንን ጎዳሽ? እሱን ጎዳሽ? ሌላ እሱ ደግሶ ድል አድርጎ ያገባል። እናቴ ከአንቺ ምን አለውና ነው? ባዳ ነው። እናትሽ ነው የምትጎዳው። ቤተሰቦችሽ ናቸው የሚጎዱ። አንዴ የሞተ ሞቷል። ምን አተረፍሽ? ለራስሽ ሞትሽ እንጂ። እንደዚህ አይነት ማድረግ የምታስቡ ሰዎች ብቻ ራሳችሁን ጠብቁ፣ ራሳችሁን ቆጥቡ። እዛ ይግባ ጉድጓድ ይግባ አልኩሽ እኮ ነው። አንዱ ከሄደ አንዱ ይመጣል። ሀቢብቲ ወይ ራዲዮ ፍረው። ምን ሆናችሁ ነው? የመዳን ቤት ሌላ ክሎሪክስ እየጠጣ ሌላ መርዝ እየጠጣ ሌላ ራሱን እየሰቀለ ሽንት ቤት ገብቶ ምን አስባችሁ ነው? የመጣችሁት ለመስራት ነው እንጂ ለሌላ ነገር አይደለም። ስራችሁን ሰርታችሁ ወደ ሀገራችሁ ግቡ። ወንድ ከሄደ ደግሞ ወንድ ይመጣል እና ለሞተች ነፍስ ይማር።